የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 12 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 12 ቀን 2362 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በደሴ ከተማ ልዩ ስሙ ቆርቆር ባርሸሽ በመባል ከሚታወቀው የከተማው ክፍል በአለፈው በ2017 ዓ.ም ለአምልኮ ተገንብቶ አገልግሎት እየሰጠ የነበረው መስጊድ ለሌላ ተቋም እንፈልገዋለን በሚል ሰበብ የከተማ አስተዳደሩ በላካቸው አፍራሽ ግብረ ኃይሎች በዛሬው ዕለት አርብ ሰኔ 12 ቀን እንዲፈርስ ተደርጓል። መስጊዱ የተገነባበት ቦታ ሕጋዊ የከተማ ካርታና ፕላን ያለው ሆኖ የእምነቱ ተከታዮች ለመስጊድ መስሪያ ሰጥተናል ብለው ለመስጊድ መስሪያ ያበረከቱት ሲሆን የከተማው አስተዳደር በማናለብኝነት በሰጠው ትዕዛዝ እንዲፈርስ መደረጉን ተከትሎ የተቃወሙ ወጣቶች በገፍ እየታፈሱ ወደ ፖሊስ ጣቢያ እንደተወሰዱና በሚሊሻ ሲደበደቡ የዋሉትም ወጣቶች በሕክምና ላይ መሆናቸው ታውቋል። ጥቂቶቹ በጉዳቱ ምክንያት በየቤታቸው ተኝተው እንደሚገኙ ከተገኘው መረጃ መረዳት ችለናል። እነኚህ አገዛዙ ያጠገባቸው የዞኑ ባለስልጣናት በፈጸሙት ቅጣጣ የወንጀል ድርጊት ያስቆጣቸው የእስልምና ጉዳይ ኮሚቴዎችም ወደ ባለስልጣኖቹ ቢሮዎች በመሄድ የተፈጸመው ወንጀል ትክክል አይደለምና እንነጋገር በማለታቸው ምክንያት አያገባችሁም ተብለው እንዲመለሱ መደረጋቸው ታውቋል። በመንግስት ተቋማት ላይ የተደረገው የኦዲት ፍተሻ ይፋ ተደረገ። የጠፉና በሌላ ድርጅት ስም የተመዘገቡ በመቶዎች የሚቆጠሩ ተሽከርካሪዎች መኖራቸውም ተረጋግጧል። የፌዴራል ዋና ኦዲት መስሪያ ቤት በቅርቡ የመንግስት መስሪያ ቤቶችን የተሽከርካሪ አያያዝና ስምሪት አስመልክቶ ባደረገው ጥብቅ የኦዲት ምርመራ ከፍተኛ የንብረት አያያዝ ጉድለትና ግድፈቶች ማግኘቱን አስታውቋል። በኦዲት ሪፖርቱ ላይ የተመለከቱ በተለያዩ የመንግስት መስሪያ ቤቶች ስር የሚገኙ 9 መኪናዎችና 6 ሞተር ብስክሌቶች ፈጽሞ የት እንዳሉ ሳይታወቅ የጠፉ መሆናቸውም ተረጋግጧል። የ595 የመንግስት ተሽከርካሪዎች የባለቤትነት መታወቂያ ደብተር ሊብሬ በሌሎች መስሪያ ቤቶችና ድርጅቶች ስም ተመዝግቦም ተገኝቷል። ምንም አይነት የሰሌዳ ቁጥር ሳይኖራቸው በተቋማቱ ውስጥ አገልግሎት የሚሰጡ 13 መኪኖች፣ 10 የሞተር ብስክሌቶችና 20 ትራክተሮች በምርመራው ተገኝተዋል። ይህ የኦዲት ሪፖርት በመንግስት ተቋማት ዘንድ ያለውን የንብረት ቁጥጥር መላላትና የተጠያቂነት ክፍተት በግልጽ የሚያሳይ ነው ተብሏል። አሜሪካና ኢራን ለሚቀጥሉት 60 ቀናት ጦርነት አቁመው ወደ ስምምነት የሚያደርስ ያሉትን የመግባቢያ ስምምነት ፈርመዋል። የሁለቱም ሀገሮች ተወካዮች ሳይኖሩ በፕሬዝዳንቶቹ ማለትም በትራምፕና ፔዚሽኪያን በኤሌክትሮኒክስ የተፈረመው ይህ ሰነድ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በኢራኑ የፓርላማ አፈ ጉባኤ በዛሬው ዕለት ይፈረማል ተብሎ የተጠበቀ ቢሆንም እስራኤል በሊባኖስ ላይ የምታደርገውን ጥቃት እያባባሰች በመሄዷ ኢራን የእስራኤል ጥቃት ካልቆመ አልገኝም በማለቷ ተስተጓጉሏል። የእስራኤል መንግስትና የሄዝቦላ መሪዎች ባያረጋግጡትም ሁለቱም ወገኖች የተኩስ አቁም ተፈራርመዋል ሲል ሮይተር ዘግይቶ ዘግቧል። የኢራንና የአሜሪካ ስምምነት በእስራኤል ካቢኔ አባላት በጽኑ የተወገዘ ሲሆን የጸጥታ ሚኒስትሩ ቤን ጊቪር ሊባኖስን ለመደምሰስ ዝቷል።
ለአንድ የእስራኤል እናት ሐዘን 1000 የሊባኖስ እናቶችን እንገድላለን ብሏል። በሌሎች አገሮች እንደዚህ አይነት የዘር ማጥፋት የሚሰብኩ ከስልጣን እንዲለቁ የሚገደዱ ቢሆንም ቤንጊቪር የረባ እንኳን ትችት አልቀረበበትም። የቀድሞው ጠቅላይ ሚኒስትርና አሁንም ከናታንያሁ ስልጣን ይቀበላሉ ተብለው የሚጠበቁት ናፍታሊ ቤኔት አሁን አለ ለሚባለው ቀውስ ሙሉ በሙሉ ተጠያቂው ቤንጃሚን ናታንያሁ ነው ብለዋል። ዜናው በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ የደብዳቤዎች አምድ አዘጋጆች በቅድሚያ ሰላምና ጤናን እየተመኘው ይህችን መልእክቴን ለአድማጮች ታደርሱልኝ ዘንድ በትህትና ጠይቃለሁ። በዚህች አጭር ደብዳቤ በጨረፍታም ቢሆን ካለፈው ታሪካችን ልጀምርና ውድ ሀገራችን ስላለችበት ፈታኝ ሁኔታ ጥቂት መስመሮችን አካትቼ የዛሬ አስተያየቴን እቋጫለሁ። የአውሮፓውያን አፍሪካን የመቀራመት ወረራ ብዙዎቹ ሲወድቁ የትናንት ጀግኖች የኢትዮጵያ አርበኞች ግን በዘመናዊ ትጥቁና የሰለጠነ የጦር ኃይሉ ተመክቶ የመጣውን ወራሪ የፋሽስት ጦር አድዋ ላይ አይቀጡ ቅጣት ቀጥተው አባረሩ። በዘር የበላይነት የደነደነው አውሮፓ በጊዜው ኃያል የነበረው የጣሊያን ጦር በጥቁር ወታደር ሽንፈትን መከናነቡ የግዕሳት ሆኖባቸው የሚበቀሉበትን መንገድ ሲያወጡና ሲያወርዱ ኢትዮጵያ ላይ ሲያሴሩ ቆይተዋል። ክፉኛ የቆሰለው የጣሊያን ትምክህት ኢትዮጵያን ለመበቀል ከ40 ዓመታት ዝግጅት በኋላ ዘመናዊ የአየር ኃይልና የምድር ጦር ታጅቦ የመርዝ ጢስ ሳይቀር ታጥቆ በሊቢያው ገዳይ በግራዚያኒ የሚመራውን የሙሶሊኒ ጦር ይዞ ኢትዮጵያን ወረረ። በዓለም ላይ የተከለከለ የመርዝ ጢስ በማዝነብም በኢትዮጵያ አርበኞች ላይ ከፍተኛ ጉዳትን አደረሰ። 1 ሚሊዮን የሚጠጋ የሰው ሕይወት አጠፋ። የቤትና የዱር እንስሳት ጭምር አለቁ። የአረመኔው ግራዚያኒ ጦርም አዲስ አበባን ተቆጣጠረ። ይህ ሁሉ እልቂት ግን የኢትዮጵያ አርበኞች ወራሪውን ጠላት ወግቶ የማባረር መንፈስ አልሰበረውም። ጀግኖች አባቶቻችን ብልሆች ነበሩና ስልታቸውን ቀይረው ከፊት ለፊት ውጊያ ይልቅ በየአካባቢው ተሰማርተው በጦር መሪዎች ተከፋፍለው የሽምቅ ውጊያ መጀመር እንዳለባቸው መክረው አንድ ሆነው ተሰማሩ። የቀየሱት የውጊያ ስልት ትክክል እንደነበርም ታሪካቸው ይመሰክራል። በጣሊያን እጅ የተያዘችው አዲስ አበባን ቀለበት ውስጥ ከማስገባታቸውም ሌላ የጠላትን ጦር በደፈጣ እያጠቁ ያዋክቡት ጀመር። ያኔም ልክ እንደ ዛሬው ከአርበኛው ተመሳስለው ለጠላት የሚሰልሉ የሚጠቁሙ ባንዶችና አምስተኛ ረድፎች ነበሩ። አርበኞችም የሚያስከትሉትን ጉዳት ስለተረዱ እንደ ዛሬው ከማስታመም ይልቅ ከያዝ ለቀቅ ይልቅ ያለ ምህረት ወዲያውኑ መቀጣጫ ያደርጓቸው ነበር። ቆራጦቹ የኢትዮጵያ አርበኞች አውራጃቸው፣ ጎሳቸው፣ ቋንቋቸው፣ ዝምድናቸው፣ ማንነታቸው ኢትዮጵያ ብቻ ነበረችና ከ5 የመከራ ዓመታት በኋላ የጣሊያንን ፋሽስት ወራሪ ለሁለተኛ ጊዜ ድል አድርገው ሐፍረትን አከናንበው ዳግም እንዳይመለስ በማባረር ለመላው ጥቁር ሕዝብ ለመላው የነጻነት ታጋይ አብሪ ኮከብ ሆና በዛሬዎቹ ጥቁር ሰላቶች የታገደው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማዋም አድማስ ተሻግሮ የሚውለበለብ የነጻነትና አርበኝነት አርማ ሆነ። ዛሬ ላይ ግን ስለ አንዲት አገራችን ሳይሆን በየቀያችን፣ በየአውራጃችን፣ በየቋንቋችን፣ በየኪሳችን ማሰብን መርጠናል። ፖለቲካን የኪስ ማዳበሪያ ሸቀጥ አድርገነዋል። ለአገር ለወገን በደል መቆጨት ተመናምኗል። የወገን እልቂትን ተለማምደናል። አገርም አረመኔ ጎጠኞች የሚፈነጩበት ልቅ ሜዳ ሆናለች። ወዳጅ መስለው የወገን አቅምን የሚሰልቡ እስስቶች ተራብተዋል። ሕሊናን፣ እምነትና ማንነትን ለንዋይ መሸጥ መማር መሰልጠን ሆኗል።
ስለዚህ ብናምንም ባናምንም ትናንት ድል የነሳናቸው ጠላቶቻችን ጊዜ ጠብቀው ተበቀለውናል። ከእነዚያ ጀግኖች አባቶቻችን የሚያገናኘን ድልድይም ተሰብሯል። ይህች ታሪካዊ የጀግኖች አገርም የራሷ ጠማሞችና ቅጥር ሰው በላዎች ሰፍነውባት የህልውና አደጋ ላይ ወድቃለች። ኢትዮጵያውያንም ታጥቆ የመጣብንን ቅኝ ገዥ ድል ነስተን በእጃዙር የመጣውን ፈቅደን ተገዝተናል። ጥቂት የማይባል ራስ ጠል ባዕድ አፍቃሪም አፍርተናል። ለኢትዮጵያ ሳይሆን ለታሪካዊ ጠላቶቹ አገልጋይ ባንዶች ተገዝተናል። ዜጎቿም አገር የቆመችበት ምሰሶ ሲደረመስ በቁም ታዛቢዎች ሆነናል። በዚህ ሁሉ ጥንቅጥና ተስፋ አስቆራጭ ሁኔታ ውስጥ ተስፋን ሰንቀው አገራቸውን ካለችበት የህልውና አደጋ ሊታደጉ የተነሱትንም ከሃዲዎች መንገድ ለማሳት እነሱን መስለው ተሰማርተዋል። በፖለቲካ ቋሚ ጠላት የሚባል ነገር የለም የሚሉ፣ በሪካራጁ የማይውልበት ምክንያት የለም የሚሉ ፈጣጦችም ትግሉን ሊሻጥሩ አሰፍስፈዋል። በማኒፌስቶአቸው ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክስ ከመሆን ፈቀቅ ካላሉትም እንተቃቀፍ ብለዋል። ዛሬ ህገወጥ ያደረጉትን የኢትዮጵያን ሰንደቅ ዓላማ ለብሰው ኢትዮጵያዊነትን አወድሰው ገብተው ጽልመትን እንዳወረዱብን ተረስቶ አማራውን ሲያርዱ ከባጁት ኢትዮጵያ ኢትዮጵያ የሚለው አማራው ብቻ ነው የሚሉ ገንጣይ አስገንጣዮች ለመርዘኛ ዓላማቸው መሳካት ሲሉ ድንገት የኢትዮጵያን ስም ስለጠሩ ብቻ ተሐድሶ ነው ብለው ሊሸጡልን እየሞከሩ ያሉት የወገን ጎራ ሰርገው የገቡ የፖለቲካ ደላላዎች ናቸው። የሞኝ ደጃፍ ሞፈር ይቆረጣል እንዲሉ ትናንት የኢትዮጵያን ሰንደቅ ዓላማ ጭምብል የተላበሱ አብይ አህመድና ግብረ አበሮቹ የኦሮሞ ጽንፈኞች ተሸውደን አጨብጭበንላቸው ተቀብለን አገራችንን የማትወጣው ቀውስ ውስጥ መዘፈቃችን ተረስቶ ዳግም በተመሳሳይ ሸፍጥ የምንሸወድ ከሆነ ዘረኝነት ካስከተለው መከራና በደል አብረን ለመዝለቅ ወስነናል ማለት ነው። ባገዛዙ ስውር እጆች እየታገዙ አማራውን ከጨፈጨፉ ታጣቂ የኦሮሞ አረመኔ ቡድኖች፣ የአፓርታይድ መዋቅርን በፌዴራሊዝም ስም ከዘረጉብን ወያኔዎች፣ አማራውንና አፋሩ ላይ የዘር ፍጅት ካካሄዱ ወያኔዎች፣ አዳጊ ወጣቶችን በጦርነት ማግደው የትግራይ ወላድን መካን ካደረጉ ወያኔዎች፣ ኤርትራውያን ከወገናቸው የኢትዮጵያ ሕዝብ እንዲነጠል ካመቻቹና ኢትዮጵያንም ያለ ባህር በር ካስቀሩ ወያኔዎች ሌላ ቀርቶ በአድዋ ክብረ በዓል እንኳ የኢትዮጵያ ሰንደቅ ዓላማ እንዳይውለበለብ ካገዱ ወያኔዎች፣ ለኢትዮጵያና ለአማራው ያላቸው ጥላቻ በደምና አጥንታቸው ከዘለቀ ወያኔዎች፣ ሲኦልም ወርደው ቢሆን ኢትዮጵያን እንደሚያፈርሱ ቃለ መሐላ ካደረጉ ወያኔዎች፣ ኢትዮጵያ ስሟ እንዳይነሳ ትውልዱን በክለው በአካባቢው ተቃዋሚ ተብዮች ሳይቀር ስሟ እንዳይያያዝ ካደረጉ ወያኔዎች፣ ልክ እንደ ወያኔ ከኢትዮጵያ የመገንጠል መርሆ ፈቀቅ ካላለው የኦጋዴን ነጻ አውጪ ድርጅትና ራሳቸውን ነጻ ያላወጡ ነጻ አውጪዎች ተብዮች በተመሳሳይ ጸረ ኢትዮጵያ ጸረ አማራ ጥበት ካናወዙ ቡድኖች የጋራ ግንባር በሚል መዳራት በቀጥታ ኢትዮጵያን ማዳከምና ማፍረስን ዓላማ ካደረጉ የውጭና የውስጥ ጠላቶቿ ጉዳይ አስፈጻሚ ከመሆን የተለየ ነው ብሎ ለማመን ይከብዳል። መነሻ ቁመናው ይህን እስከሚመስል ጥምረት ደግሞ ታጋዩን ከመከፋፈል ውጭ ለበጎ ዓላማ የሚከሰት አይደለም። እነዚህን መሰሎቹ ትግል ጠላፊዎች የኢትዮጵያ ኃይሎች ወታደራዊ ካውንስል ተባሉ፣ የሚዲያ ካውንስል ወይም ሌላ የትጥቁን አመጽ ከፋፍሎ ከማዳከም የተለየ አዎንታዊ አስተዋጽኦ አላቸው ብዬ አላምንም። ዓላማቸው ከህዝብ የተሰወረ ይምሰላቸው እንጂ የኢትዮጵያን አንድነትና ሉዓላዊነት የሚጠሉና የሚፈሩ የጎጥ ስብስቦች በጥቂት የአማራ ሆዳሞች ታጅበው ሁሉን ያሳተፈ የሽግግር መንግስት ተቋቋመ ብለው ከበሮ በመደለቅ የህዝብን ጆሮ ደፍነው በአማራ ቋንቋ አሽሞንሙነው ያንኑ አገር ገዳይ የማንነት ፖለቲካ ሊጭኑብን የሚያሴሩ ናቸው። ስለዚህ ወገን ነቃ ጠንቀቅ ብሎ ሊቆምና ከሐቀኞቹ ጎራ ሐሳዊ መሲሆቹን አንጓሎ ሊጥል ይገባዋል። የትጥቅ አመጹን ሊሻጥሩ ማሊያውን ለብሰው ገብተው እያወናበዱ እያምታቱ ያሉ ቅጥረኞችን በማጋለጥና በማግለል ከአማራውና ለህልውናው እየተዋደቀ ካለው የፋኖ ኃይል ወግነን ልንቆም ይገባል።
ሳይመሽብንም ሊያፈርሰን የተነሳውን የዘረኝነት ተውሳክ ቀድመን ተነስተን ልናመክነው ይገባል። የዜግነት ክብራችንን እናስመልስ። ጌቶቻቸውን ተማምነው እየፈነጩብን ባሉ ጎጠኞች ውዱ አገራችን ስትናድ ተከላክለን መቆም እንጂ ታዛቢ ልንሆን አይጠበቅም። ጊዜ ጨርሶ የለንም። ጠላት አገራችንን ለማፍረስ በሥራ ተጠምዶ ዜጎቿ ትጥቃችንን ፈተን ልንተኛ አይጠበቅም። ወለጋ ላይ ያላስቆምነው በሽታ እነሆ በአዲስ አበባ አልፎ በመላ አገሪቱ የዜጎቿ ሕይወት እንደ ቅጠል እየረገፈ ነው። ከቤታቸው አፈናቅሎ መንገድ አውጥቶ እየጣለ ልጆቿንም እያጋሰ በየማጎሪያው የሚዘገንን ሰቆቃ እየፈጸመባቸው ይገኛል። ሀገር በኦሮሞማው መንጋ ተዘርፋ ኢኮኖሚዋ ደቆ ዜጎቿ ረሃብተኛ ሆነዋል። ሁለቱ ተገንጣይና አስገንጣይ ጠላቶቿ ሆን ብለው ግጭት እየቀፈቀፉ ሕዝብን ሊያፋጁ በጦርነት ላይ ጦርነት ሊያሰፍኑ ውረድ እንውረድ ተባብለዋል። ሞት ለጠባብ ዘረኞች፣ ድል ለኢትዮጵያ አርበኞች። ይህን መልእክት ያደረሱን ስንታየው በዛብህ ከአምባ ጊዮርጊስ ጎንደር ናቸው። የከበረ ሳምንታዊ ሰላምታዬ ይድረሳችሁ። ከመጠን በላይ ፍርሃት የነገሰብን ይመስላል። እስከ መቼስ ፍርሃት እንደ ቋጥኝ ተጭኖን ለመኖር እንዳሰብ ከቶም አይገባኝ። የፍርሃታችን ምንጩ ስነ ሕይወታዊምና አካባቢያዊም ሊሆን ይችላል። በተለይ ደግሞ አላግባብ መንግስት ብለን ኃላፊነቱንና ግዴታውን ለመወጣት ያልቻለውን የክፉዎችና የተንኮለኞች ስብስብ ተቋም ስንፈራና ስንቸር፣ ስናባብልና ስንለማመጥ አይጣል ያሰኛል። ጉዳችን ከዚህ ይጀምራል። አገዛዝንስ ቢሆን እንድንፈራ የትኛው አቡን ነው ያዘዘን? ወይም በየትኛው ቅዱስ መጽሐፍ ወንጌል ተጠቅሶ ይገኛል? ፍሩና ስገዱ የሚል ተጽፎ ያለበትን የሚጠቅስ የመንፈስ አባት እውን አለ? ታሪክን የሰራና በአርበኝነት የተሰለፈና ባዕዳንን ወረራ የመከተና የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ ለታናናሾቹ ያስተማረ ሕዝብ እንዴት የሰውን ስብስብ ፈርቶ ሸብረክ ይላል? ፍርሃትስ መች ከሞት አድኖም ሆነ አስመልጦ ያውቃል? ይልቅስ ፍርሃትን የፈሩትን ጉዳይ በማድረግ እንደሚወገድ በጽኑ ተምረናል። ከመጠን ያለፈ ፍራቻ ከመታፈን፣ ከመታሰር፣ ከመገረፍ፣ ከመንገላታት፣ ከመሰደድና ከመገደል የሚያድነን ቢሆን ኑሮ በወደድነው ነው። ነገር ግን አንዳቸውንም አላስቀሩልንም። ፍራቻዎቻችን ነጻነታችንን አስነጠቁን። እጅግ ከሚያሳዝነው የአርሲ ኦርቶዶክስ እምነት ተከታዮች ተደጋጋሚ ግድያዎችና ጥቃቶች በኋላ ሰሞኑን አትግደሉን ማለት ፖለቲካ አይደለም የምትል አረግ ያነገበች የተቃውሞ እንቅስቃሴ እየተስፋፋች ነው። ያው ህልውና ይቅደም ለማለት ይመስላል። ነፍስ ከሁሉም ይበልጣል። አንተ ፖለቲካ አይደለም እያልክ ብትሸሸውም ላገዛዙ የፖለቲካ ጥያቄ ነውና እያፈነ ወደ ማጎሪያው ለስየል ይከተሃል። ፖለቲካ መሆኑን በግብር እያየነው ነው። ፍትህ ርቃህ ፍርድ ቤትም ሳያቀርብህ በእስር እስካስፈለገው ድረስ ያቆይሃል። በልካለውም ሴራ ጎንጉኖ ያጠፋሃል። ፖለቲካን ቃሉን ሸሽቶስና ከፍትህ ጥያቄ ያርቆስ እስከ መቼ ይኖራል? በሌላ ጎኑ ደግሞ አትግደሉን እንጂ ፖለቲካውን እንዳስፈለጋችሁ ወደሚልስ የተቃረነ አንደምታ መዝለል አያስመስልብንም? የፖለቲካ ጥያቄን ሆኖ ቢገኝስ ምን ያስፈራናል? የትኛውስ ጉዳይ ከፖለቲካ አጀንዳነት እጅጉን አርቆ ወደዛ ዝር እንዳንል ያደርገናል? አየሩ፣ ምግቡ፣ ውሃው፣ መሬቱ፣ ማዕድኑ፣ እጽዋቱ፣ እንስሳቱ፣ ጤናው፣ ባህሉ፣ ቋንቋ፣ ስደቱ፣ ኑሮው፣ ድንበሩ፣ ቤቱ፣ መስሪያ ቤቱ፣ መንገዱ፣ ጉብኝቱ፣ ትምህርቱ ወዘተ ፖለቲካን በተላበሰበት ዓለም ፖለቲካን ገሸሽ ለማድረግ መሞከር ምን የሚሉት አባዜ ነው? ፖለቲካ ጥያቄዎች መብትን ጭምር ማስከበሪያ ግዙፍ መሳሪያዎች እንጂ
ስልጣን ለመጋራትና መጋፋት ተደርጎ ብቻ ነው እንደ የሚታሰበው? አገዛዙን ደፍሮ የሚሻውን የማይጠይቅ ማህበረሰብስ እንዴት የነጻነቱን ልክ ያውቀዋል? ፖለቲካ ሰዋዊና ሐሳብና ውሳኔም የተቀላቀለበት ጉዳይ እንጂ መንግስትን የሚፈሩበት የተሰመረ የድንበር ወሰን አይደለም። ኢትዮጵያንና ሕዝቧን ከጋንጭሮቹ ጥፋት፣ ግፍና መከራ ለመታደግ በቁርጠኝነት ባመቺ መንገድ ተደራጅቶ ዛሬውኑ መነሳት እንጂ ለነገ በቀጠሮ የሚተው ጉዳይ አይደለም። እግዚአብሔር ይሁነን እንጂ አያያዛችን ለመጥፋት የተመቻቸን ሆነን የተዘጋጀን መስሎ ይታየኛል። ወኔያችን የተሰለበና መልፈስፈስን የምናበዛ ጉዶች መጨረሻችን ምን ይሆን? ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ ዛሬም እንደወትሮው እባካችሁ ጠላትን ለመጣል ሲባል የሚደረገው እንቅስቃሴ እያስተዋልን ብናደርግ ከተደጋጋሚ ሰቶች ከመስራት እንቆጠባለን። ከዚህ ቀደም የንጉሱ ሰዓት ብቻ ይውደቅ ብለን ደርግ የተባለው ከ10 ደርዘን በላይ የሆኑ ምርጥ መኮንኖች ካለምንም እንደ ኢትዮጵያ ተቀደም ቃላት ተታለን የደረሰውን እልቂት ሁላችንም በታሪክም ሆነ ወቅቱ የነበሩት የሚያውቁት ታሪክ ነው። ቀጥሎም ከዚሁ ከአረመኔው ደርግ ሰዓት ማይሻል መቼስ አይመጣም ያሉ ወገኖችና በምዕራባውያን የታዘለው ወያኔ ገና አዲስ አበባ ሳይገባ በሎንዶን በተደረገው ስብሰባ ተገንጣዮችን አቅፎ አማራንና ኢትዮጵያን ይሸታሉ ያላቸውን ግለሰቦችም እንደ ኢህአፓ የመሳሰሉ ሐቀኛ ድሮችን አግሎ ከአሜሪካኖችና ከሻዕቢያ ቡራኬ አግኝቶ በስለ ስልጣኑን ከተቆጣጠረ ጀምሮ እነሆ እስከዛሬ ድረስ ሳይታረም በግትርነቱ ቀጥሏል። ይህንንም በአንክሮ መጠንና ማስተዋል ይግድ ይላል። ዛሬም ከወያኔ ማይሻል አይመጣም ያሉ ወገኖች በተላላነት የወያኔ ማደጎ የሆነውን አብይ የተባለ ሌላኛው በአጋንንት ልሳንና እምነት የሚተዳደረው የወያኔ ፎቶኮፒ የሆነውን አብይን በኢትዮጵያ መሪነት ሞሽረን እነሆ ፍዳችን ማየት ከጀመረን 8 ዓመት አስቆጥረናል። ገና ለማለቅ ያውስ መቼ ይሆን እያልን ጧት ማታ ፍዳችን ማየትን ተያይዘናል። ያም ሆኖ ዛሬም የተቸገረው እርጉዝ ያገባል፣ ስትወልድበት ገደል ይገባል ሆነና ሻዕቢያ ወያኔና ኦነግ የተባሉ የዳቢሎስ ቤተሰቦች በተለይ ወያኔና ኦነግ በቀጥታ በሚዲያ ላይ ወጥቶ እስከዛሬ ድረስ ላደረሱት ግፍና ግድያ በይፋ ኢትዮጵያን ሕዝብ ይቅርታ ሳይጠይቁ ብልጽግና ለማስወገድ ሲባል ብቻ ከነቆሻሻ አጀንዳቸው ወደ አንድነት ግንባር የመቀላቀል ጉዳይ ካለፉት ስህተቶች አንፃር መታየት ያለበት ይመስለኛል። ፋኖችም ቢሆኑ ምንም እንኳን ውድ ህይወታቸውን ለአንድነት ትግልና ለአማራ ህዝብ እየከፈሉ ያሉ ቢሆንም ዛሬ ፋኖ ተጠናክሮ አፋአብን መስርቶ በሁሉም ረገድ ወሳኝ መሆናቸውን የተረዱ መሰሪ ኃይሎች ዛሬም እንደያኔው በአዴኖች መንገድ ጠራጊና መጠቀሚያ ከመሆን በፊት ከወዲሁ ቆም ብሎ ማሰብ ያስፈልጋል። እስካሁን ለኔ እንደሚመስለኝ የፋኖ ትግል ወደማይመለስ መንገድ እየሄደች ያለችውን ኢትዮጵያ ጠላት ወደፈለገበት ሳያደርስ ወደ ነበረችበት መመለስና ለመጪው ትውልድ ለማስረከብ እንጂ ሌላ እንደ ወያኔ እንደ ኦነግ የጥፋት አጀንዳ አንግቦ አይመስለኝም። ስለዚህ ጉዳይ ሁሉም ዜጎች ከፋኖ ጎን ይቁሙ የሚል ማሳሰቢያዎች ከዚህ ቀደም ደጋግመን በዚሁ ፕሮግራም እናስተላልፈን አስታውሳለሁ። አሁንም አፋብን ጠላት ያልጠበቀው ኃይል ሆኖ እየገሰገሰ ስለሆነ ይህንን የአፋብን ጠንካራ እንቅስቃሴ የምትደግፉ አገርዳሮች በሙሉ ከላይ እንደተጠቀስኩት ሁሉ ትግሉ የእናንተን ሁለንተናዊ ድጋፍ ወይም እንቅፋት ላለመሆን ከመንገድ ዞር ማለት ይጠይቃል ሲሉ ይህን መልእክት የላኩልን አቶ ማስንቆ ጎልማ ከኤድመንተን አርበታ ናቸው። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? ኮሎኔል አብይ በሰጣቸው ቀቢጸ ተስፋ ሲማልሉ የነበሩ ተስፈኞች ሁሉ የሚጋሩት አንድ መጥፎ አመል አለ። ይኸውም ነጻነት በትግልና ከድል በኋላ የሚገኝ
የሕዝብ ደም ውጤት መሆኑን የመርሳት ብቻ ሳይሆን ነጻነትን በማምጣት ረገድ ወሳኝ ሚና የሚጫወተው ሕዝብ ሳይሆን ግለሰቦች ናቸው ብሎ የማመን አባዜ ነው። የሽግግር መንግስት የሚለውን ጽንሰ ሐሳብ ለምሳሌ ፖለቲከኞች ስልጣን ለመያዝ የሚፎካከሩበት መድረክ አድርጎ መቁጠርና የሚወዱትን ግለሰብ ቦታ የሚነሳ ሂደት አድርጎ የመቁጠር አመል አለባቸው። ሌላው መጥፎ አመላቸው ደግሞ በግለሰብ ማምለክና ሕዝብን መናቅ ነው። ትግሉንም ስልጣኑንም የአገሪቱን ባለቤትነት ሁሉ ሳይቀር ሁሉንም ጸጋና በረከት ለአንድ ግለሰብ አስረክቦ የመተኛት አመል። ለምሳሌ በመንግስቱ ኃይለ ማርያም ሲያመልክ የነበረው ወፍ ዘራሽ ካድሬ ሁሉ ከቆራጡ መሪያችን ከመንግስቱ ኃይለ ማርያም ጋር ወደፊት እያለ አገር እንዳሳጣን ሁሉ ዛሬም እንደገና መንጋው በተራው ኮሎኔል አብይ አህመድ ጋር ወደፊት በማለት ታሪክ እየደገመ የሚገኘውም ለዚያ ነው። ዛሬ ደግሞ መንጋው በሕዝብ ደምና መስዋዕትነት የመጣውን ለውጥ ቲም ለማ ለሚባል ቡድን አስረክቦ ለውጥ መጣ እያለ ሲጨፍር በዓይናችን ለማየት ተገደናል። ካምናና ከታች አምናው ጥፋቱ መማር የተሳነው መንጋ ይኸው ዛሬም ባደራፉ ታላቁ እስክንድርን የነካ የማርያም ጠላት ነው እያለ በሐቀኛው ፋኖ ላይ ዘምቶ ይገኛል። ግማሹ ታላቁ እስክንድር ሲል፣ ግማሹ ደግሞ ገለመዴ እያለ ውሃ በቀጠነ እርስ በርሱ መናቆር ጀምሯል። ሌላው መክዳት አመዱ የሆነበት ኮሎኔልም ወያኔን በከዳ በማግስቱ ለማን ከድቶ ከዚያም ኢሳይያስን አሁን ደግሞ ሁሉንም የኛ ሙሴና ሲል የነበረውን መንጋ ጨምሮ ማለት ነው ከድቶና አገሪቱንና ሕዝቡን ባዶ አድርጎ ለመውጣት እያኮበኮበ ይገኛል። በመሰረቱ ድሮም ቢሆን ኮሎኔሉ የሚታወቀው በአስተዳደር ጥበቡ ሳይሆን ጓደኛና ወዳጆቹን ተራ በተራ በመክዳት ነው። ሌላው የሚታወቅበት ጥበብና ችሎታም ሌላ ሳይሆን 7 ወጭት ጥዶ 7ቱንም አሳርሮ ሕዝብን ጦም በማሳደር ነው። የድሃው ቤት ካናቱ ላይ እያፈረሰ እመኑኝ አገሪቱን ለልማት በልማት እያደረኳት ነው እያለ ሲዋሽ ይውላል። ዝናብ እንኳ ሳይቀር ለአገሪቱ እንደ ፈጣሪ የማዘንበው እኔ ነኝ የሚል ቀዳዳና ግብዝ ሰው መሆኑን አገር ያወቀው ፀሐይ የሞቀው ሐቅ ነው። ያውም ሰው ከሆነ ከሁሉ በላይ አብይ አህመድ ያው ማስቀጠል የሚፈልገው ዘር ተኮር የሆነውን የወያኔን ስርዓት ነውና በስልጣኑ ብዙም የሚያመሻ ለመሆኑን ራሱን አውቆታል። ይህ ሆኖ እያለ ግን አሁንም የሚነግረን የለውጥ ሐዋርያ እንደሆነ ነው። ግልገሉ አምባገነን ለማንም ለምንም ግድ የሌለው ራስ ወዳድና መርህ የሌለው አረመኔ መሆኑን ድፍን ዓለም ያውቀዋል። ልክ ወያኔዎች እኛ እስካልገዛናት ድረስ ኢትዮጵያ መፍረስና መበጣጠስ አለባት በማለት ዛሬ ለትግራይ መገንጠል እየታገሉ እንዳሉት ሁሉ ኮሎኔሉ ምን ያልገዛዋት አገር ትበጣጠስ ባይ ነው። ቀጥሎም በማንኛውም መስፈርት ዘረኝነት የተወገዘ ልምድና ባህል መሆኑ ይታወቃል። ወያኔ የወደቀው በሌላ ሳይሆን በዚህ አመሉ መሆን መታወቅ አለበት። ዘረኝነት ለምሳሌ በሰለጠነው ዓለም ማለትም በምንኖርበት አሜሪካም ሆነ በአውሮፓ በአጠቃላይ በሕግ የተከለከለ ነው። ማንም ሰው በጾታው፣ በፖለቲካ እምነቱ፣ በሃይማኖቱ፣ በቆዳ ቀለሙም ሆነ በብሔራዊ ማንነቱ ማግለል፣ ማዋከብ በሕጋቸው ውስጥ የተከለከለ ወንጀል ነው። ባጭሩ የሰውን ልጅ በማንነቱ ማግለልና ማዋከብ ያረጀ ያፈጀና የተወገዘ ስርዓት ከሆነ ዘመናት አልፈዋል። ለምሳሌ የደቡብ አፍሪካን አፓርታይድ ፖሊሲ ውድቀትና ዛሬ ደግሞ በአገራችን ውስጥ የነወያኔን ክስረት ስናይ ዘረኝነት የተወገዘ ወንጀል መሆኑን ያጤኗል። ሐቁ ይህ ሆኖ እያለ ግልገሉ አምባገነን ወያኔ የወደቀበትን የፖለቲካ ፍልስፍና ይዞ እየተንገታገተ ይገኛል። እናስ ዛሬ ብልጽግናን መደገፍ በራሱ ወንጀል ነው ብሎ ማመን ምንድነው ጥፋቱ? ዘረኝነት በዓለም አቀፍ ደረጃ በተወገዘበትና በሕግ ክልክል ነው ተብሎ በተደነገገበት በ21ኛው ክፍለ ዘመን ላይ በአገራችን ውስጥ ስርዓቱ ራሱ ዘረኝነትን ማዕከል አድርጎ መዋቀሩስ ምን ይሉታል? ብልጽግና ውስጥ ያሉት ድርጅቶች ሁሉ ለምሳሌ የሚመሩትና የሚከተሉት ርዕዮተ ዓለምም ሆነ አደረጃጀታቸው ዘርን ወይም ጎሳን መሰረት ባደረገ ነው። ለምን? የአገሪቱ ፌዴራል አስተዳደርም የተዋቀረው ዘርን፣ ቋንቋን፣ ጎሳን መሰረት በማድረግ ነው። ቀጥሎም በአገሪቱ ውስጥ አለ ተብሎ የሚታመነው ስርዓተ መንግስት ወይም ኮንስቲቲዩሽን አገራችንና ሕዝባችንን ለመበታተን የተቀመረ የወያኔ የእጅ ሥራ ነው። ታዲያ ብልጽግና እየተመራበት የቀጠለው ስርዓት ድርጅታዊ አወቃቀርና የጎሳ ፍልስፍና ያው ወያኔያዊ ከሆነ ለውጡ ምኑ ላይ ነው ብሎ በመጠየቁ በራሱ
ለእስርና እንግልት የሚያበቃ ወንጀል መሆኑን ስናይ ደግሞ በጣም የጉደኛ አገር ናት ያለችን የሚያሰኝ ጉዳይ ነው። ስለዚህ አካፋን አካፋ ብሎ ለመጥራት ትንፋሽ የሚርቀውና አንደበቱ የሚታሰረው ዳያስፖራ በቀቢጸ ተስፋ የሚኖረውን መንጋ ጨምሮ ይህን የአገራችንን ስቃይና መከራ ለማጋለጥ ያለ መውጣቱ ምክንያቱ ምን ይሆን? ዳያስፖራው ለውጥ መጣ ብሎ ሲመለስና እኛ ኧረ ተረጋጉ ለውጥ አልመጣም ስንል የምንለየው እዚህ ላይ መሆኑ መሰመር አለበት። ሌላው አማራጭ አምጡ በሚል ፈሊጥ አማራጭ ከሌለ ያለን አማራጭ ዘረኝነትን አቅፎ መሄድ ነው ብሎ ከመረጠው መንጋ ጋር የምንለየውም በዚሁ ምክንያት ነው። ከሁሉም በላይ ግን እጅ ነስቶ አፈር ልሶና ትቢያ ቅሞ ለጠላት እጅ መስጠት በጭራሽ ምርጫ ሊሆን አይችልም ባይ ነኝ። ምርጫው ግን መሆን ያለበት አንድና አንድ ብቻ ነው። እርሱም የሽግግር መንግስትና ሂደት ቀጥሎም ህዝባዊ እና ብሔራዊ መንግስት መቋቋም ነው ያለበት። የሽግግር መንግስት እንዴት ይሆናል? እንዴትስ ሊመጣ ይችላል? ለሚባለው ነገር ደግሞ የኢትዮጵያ ህዝብ በግድም ሆነ በውድ ሊያመጣው የሚችል ጉዳይ ነውና የነገ ሰው ይበለን። ዘረኝነት ይውደም። መይሳው ነኝ ከምዕራብ አሜሪካ። የቀድሞ የማህበረ ቅዱሳን ቴሌቪዥን ስራ አስኪያጅ ጋዜጠኛ መስከረም ጌታቸው ለፓትርያርኩ ለአቡነ ማትያስ ያስተላለፈችው መልእክት። ይህን ለመጻፍ ስንት ቀናት አሰብኩ፣ ተጨነቅኩ። ለዚህም በአምላኬና በአምላኮ ስም እምላለሁ። ለምን ቢሉኝ መልሴ ይህ ነው። አባቶቻችን በማህበራዊ ሚዲያ እየተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንለያይ ማድረግ በመሆኑ ለነሱ መሳሪያ ላለመሆን ነበር። ቅዱስነቶ ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን። አስቀድሜም ለምጽፈው ነገር ይቅርታን እየጠየቅኩ በድፍረት ሳይሆን በቁጭት መጻፌን እንዲረዱኝ እጠይቃለሁ። በዚህች ቅድስት እያልን በምንጠራት አገር በኦርቶዶክሳውያን ላይ ላለፉት 50-60 ዓመታት የደረሰውን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን እርሶ 80 በተሻገረ ዕድሜ ይቅርና በእኛ በልጆቹ ዕድሜ እንኳ እናየዋለን ብለን የማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህ ምክንያት በአሁኑ ጊዜ ያለው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ ዕድሜውን ሳይኖረው በቁሙ እየሞተ ነው። ባጭሩ ዝለናል። ነገ የሌለው ሰው ሆነናል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተ ክርስቲያን እንሰባሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሶም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምእመኑ አለመዘጋጀታችሁ ነው። ስለዚህ ይህ ወጣት የት ይሄድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? በእውነት ይህ ምእመን ምን ቢበድላችሁ ፊታችሁን አዞራችሁ? ለዚህ ቤተ ክርስቲያንስ ከገንዘቡ ጀምሮ እስከ ሕይወቱ አልከፈለም? ምን አግዱሎ ምን ነስቷችሁ ይሆን? ቅዱስነቶ ከስልጣኑ ከፍታ የተነሳ እርሶን ጠየቅኩ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር ይበሉኝ። በጠቅላይ ቤተ ክህነት ተስፋዬ እያለቀ ትልቅ ዕድል ግን እርሶ ጋር አለ ብዬ ከማሰብ ነው። ሁሉንም አባቶች ብዬ ግን የምወቅስ ደፋር አይደለሁም። እነ ብፁዕ አቡነ ቀውስጦስን፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ዮናስ፣ አቡነ አትናቴዎስን፣ አቡነ ቄርሎስ፣ አቡነ ዘካርያስን፣
አቡነ እንድርያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉን። ዛሬም በያሉበት ቡራኪያቸው ይድረሰን። ወደ ጽሑፌ ዋና ጉዳይ ልምጣ። ቅዱስነቶ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷል? ጠቅላይ ቤተ ክህነት ያውቀዋል? እዚያ የሚኖሩ ኦርቶዶክሳውያን አባት ነን ትላላችሁ? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞህ ባይ አጥተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ፣ አብያተ ክርስቲያናት መንደዳቸውን፣ ምዕመናን ታቦት ይዘው በየጫካው መሸሸጋቸውን ታውቃላችሁ? ይህን ስሎት ልቤ እያዘነ ነው። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለን ብዬ አላምንም። ከዓመታት በፊት በጦርነቱ ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል። ያኔ ያው ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋሞ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው አባቴ። የእናንተን መግለጫ አይሰሙ አያነቡም። ለመንግስት እንዳይሉ መሞታቸውን እንኳን አልሰማሁም፣ መረጃ የለኝም ላለ መንግስት። አባቴ ስጋ ለባሽ ነዎትና ፈተናውን እረዳለሁ። የቅድስት ቤተ ክርስቲያን መሳሪያዋ ጸሎት መሆኑንም አውቃለሁ። ግን ቅዱስነቶ እርስዎ ምዕመን አይደሉም፣ ባለስልጣን ነዎት። ምዕመናንን ሊጠብቁ የተሰጦትን ስልጣን ነው እንዲጠቀሙበት በልጅነት እየጠየቁ ያለሁት። እርስዎ በዓለም የኦርቶዶክስ ክርስቲያኖች ቁጥር 2ኛ ከኦሪየንታል ደግሞ በብዛት 1ኛ የሆነች ቤተክርስቲያን መሪ ኖት። ይህ ለእርስዎ ትልቅ ዕድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብጽ፣ ቱርክ፣ ሶሪያ ያየ ክርስቲያን እንዲህ ያለውን ጥቃት እንደ ቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምዕመኑን አባት አልባ ለማድረግ በምትሄዱት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህን የምለው ለአርሲ ምዕመናን በማሰብ ብቻ አይደለም። ማተቤ አንገቴ ላይ እስካለ ድረስ የነገ የኔንም ዕጣ ፈንታ በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም አልቅሰን መፍትሄ አይመጣም። ቆም ብላችሁ አስቡና ድርሻችንን ስጡን፣ ድርሻችሁን ውሰዱ። ስለሆነም ምኞቴ ከጸሎት ባሻገር አንድ ፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆቹ ቢያሳውቁልን፣ 2 ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎች ጠርተው የኦርቶዶክሳውያንን መከራ ገለጻ ቢያደርጉልን ቢያንስ ዓለም መከራችንን ይወቀው። 3 ለሰብአዊ መብት ተሟጋች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን። 4 ለተጎዱትና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን። ይህን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምዕመናን እንዲያሳውቁና አብረኖት እንድንቆም እንዲፈቅዱልን እጠይቃለሁ። የዕድሜ መግፋትና የጤና ድካም ቢኖርቦትም እግዚአብሔር የሰጦትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተክርስቲያናችን ጋር አለ። በተለያዩ የሕንጻ ምርቃት ባዮትም ይህን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያሮጠ ሁሉ አሰራር እያለ ሕግና መመሪያ እንደሚጠቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ሕግ ግን
ከሰው ሕይወት አይበልጥም። ካህናት ያላችሁት ምዕመናን ስላለን ነው። አባቴ በቀረችዎት ዕድሜ ይህን በማድረጎ የሚመጣቦት መከራ ቢኖር እንኳ ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑን በልጅነት ዝቅ ብዬ እጠይቃለሁ። ቡራኬዮ ይድረሰኝ። የመንፈስ ልጆ ወለተ ኪዳን። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።